ኢራን ሆርሙዝ የንግድ መርከቦች መተላለፊያን ወሽመጥን ዘግታለች። እስራኤል በቴህራንና ቤይሩት አዳዲስ ጥቃቶችን እየፈጸመች ነው። ኢራን በበኩሏ ሪያድ የሚገኘውን የአሜሪካ ኤምባሲ በድሮን ደብድባለች። የመካከለኛው ምስራቅ ቀውስ ወደ አፍሪካ ቀንድ እንዳይዛመት ተሰግቷል። ጤና ይስጥልን ተመልካቾቻችን፣ በዝርዝር እንመለከተዋለን። ሌሎች የአፍሪካ ቀንድንም የተመለከቱ ዜናዎች አሉን። የኢራን አብዮታዊ ዘብ እንዳስታወቀው ሆርሙዝ የተባለውን ዓለም አቀፍ የንግድ መርከቦች መተላለፊያ ወሽመጥን ዘግተዋል። የወሽመጡ መዘጋት ዓለም ላይ የሸቀጥ ዋጋ እንዲጨምር የሚያደርግ ሲሆን በተለይም የነዳጅ ዋጋ ከወዲሁ ከፍተኛ ጭማሪ እያሳየ ነው። አሜሪካና እስራኤል በአንድ ወገን፣ ኢራንና እንደ ሄዝቦላህ አይነት ወኪሎቿ በሌላ ወገን በመሆን የጀመሩት ቀጠናዊ ጦርነት ዛሬ የካቲት 24 ቀን 5ኛ ቀኑን ይዘዋል። እስካሁን በ11 የመካከለኛው ምስራቅ ሀገራት ላይ የተኩስ ልውውጥ እየተካሄደ ሲሆን ወደ አፍሪካ ቀንድ የመዛመት እድሉም ሰፊ መሆኑን የጂኦፖለቲካ ተንታኞች እየገለጹ ነው። ኢራን፣ እስራኤል፣ የተባበሩት አረብ ኤሚሬቶች፣ ባህሬን፣ ሳውዲ አረቢያ፣ ኳታር፣ ኩዌት፣ ዮርዳኖስ፣ ኢራቅና ቆጵሮስ የተኩስ ልውውጥ እየተደረገባቸው ካሉ ሀገራት መካከል ናቸው። ከነኛ ሀገራት መካከል እስራኤልና ኢራን ዋነኛ የፍልሚያው ግንባሮች ናቸው። በሊባኖስ የኢራን ወኪል የሆነው ሄዝቦላህ ወደ እስራኤል ማጥቃት ማድረጉን ተከትሎ እስራኤል በወሰደችው የአጸፋ ምላሽ ልውውጡ ቀጥለዋል። ከአየር ላይ ጥቃቱ በተጨማሪ እግረኛ የእስራኤል ሰራዊት አባላትም ሊባኖስ መግባታቸውን የሀገሪቱ መከላከያ አስታውቀዋል። ከሰዓታት በፊት የእስራኤል ጦር ሰራዊት በወሰደው እርምጃ የሂዝቦላ ቴሌቪዥን ማሰራጫ ከጥቅም ውጭ ሆኗል ተብሏል። ሆኖም ስርጭቱ በኢንተርኔት ቀጥለዋል። ሌሎች ሀገራት ደግሞ የአሜሪካን የጦር ሰፈሮች ለማጥቃት በሚል ኢራን ጥቃት የሰነዘረችባቸው የመካከለኛው ምስራቅ ሀገራት ሲሆኑ ቆጵሮስ በበኩሏ የአሜሪካ ጦር ያለባት አውሮፓ ሀገር ነች። በሀገሪቱ ከእስራኤል፣ ኢራን፣ ቱርክና ግሪክ አቅራቢያ ሜዲትራኒያን ባህር ውስጥ ያለች ደሴት ነች። አሜሪካንም በመጪዎቹ ሰዓታት ውስጥ በኢራን ላይ የምትሰነዝረውን ጥቃት አጠናክራ እንደምትቀጥል እየገለጸች ነው። እንደ ሊባኖስ ሁሉ የኢራን ብሔራዊ መገናኛ ብዙኃን ማሰራጫን በደረሰበት ጥቃት ከጥቅም ውጭ ሆኖ ስርጭቱ በኢንተርኔት ብቻ ተገድቦ ቀጥለዋል። ኢራን በአንጻሩ ሚሳኤሎችና ድሮኖችን ወደ እስራኤል መተኮሷን እንደቀጠለች ነው። ይህ የመካከለኛው ምስራቅ ጦርነት ወደ አፍሪካ ቀንድ እንዳይዛመት እየተሰጋ ነው። በየመን የሚገኘው የኢራን ወኪሎች ማለትም የሁቲ አማጽያን በጅቡቲ በሚገኘው የአሜሪካ የጦር ሰፈር ላይ ጥቃት ይሰነዝራሉ የሚል ስጋት አለ። ይህም ግጭቱን ወደ አፍሪካ ቀንድ የሚያስገባ ሞተር ይሆናል። ጅቡቲ በባኤል መንዴብንና የቀይ ባህር መተላለፊያን ከመቆጣጠር አኳያ ያላት የመሬት አቀማመጥ ስትራቴጂያዊ ተጋላጭነቷን ይጨምረዋል። ሶማሊያ በበኩሏ ቀውሱን ተከትሎ ከአልሸባብ ፍላጎት ጋር በተያያዘ የደህንነት፣ የምጣኔ ሀብትና የሰብአዊ ቀውስ እንደሚያጋጥማት ይጠበቃል። በዚህ ቀውስ የጅቡቲ ወደብን የምታጣ ከሆነ ኢትዮጵያ የማያወላዳ የምጣኔ ሀብት ቀውስ ውስጥ ትገባለች። ኤርትራ በተወሰነ መልኩም ቢሆን የዋጋ ግሽፈትና የባህር ላይ የደህንነት ስጋት እንደሚያጋጥማት ይተነበያል። ጅቡቲ በኢትዮጵያ ሉዓላዊ ግዛት ላይ የድሮን ጥቃት ፈጸመች። የጅቡቲ መንግስት በኢትዮጵያ ሉዓላዊ ግዛት አፋር መስተዳድር ላይ የድሮን ጥቃት ፈጽሟል። በጥቃቱ ንጹሃን ኢትዮጵያውያን መገደላቸው የአካባቢ መረጃ ምንጮች ይፋ አድርገዋል። መንግስታዊ ያልሆኑ የጅቡቲ የመረጃ ምንጮች እንደጠቆሙት የጅቡቲ መንግስት ጥቃቱን የሰነዘረው ፍሩድ የተባለውን ታጣቂ የፖለቲካ ድርጅት ኢላማ በማድረግ ነው። አንድነትና ዲሞክራሲ መመለሻ ግንባር በእንግሊዝኛ ምህጻሩ ፍሩድ የተባለው የጅቡቲ አፋር ድርጅት የጅቡቲ መንግስት በትጥቅ ትግል ለመጣል በድንበር አካባቢ በጅቡቲና ኢትዮጵያ ግዛቶች ይንቀሳቀሳል። ፍሩድ በጅቡቲ ስርዓተ መንግስት ውስጥ የአፋር ተወላጆች በኢሳ ጎሳ ተወላጆች ተውጠዋል፣ ተመጣጣኝ የፖለቲካ ውክልና የላቸውም፣ ከሀገሪቱ ንብረት ፍትሐዊ ተጠቃሚ አይደሉም ብሎ የሚያምንና ይህንን ለማስተካከል የሚሰራ ድርጅት ነው። በዚህ ቀጠና አፋሮች በኢትዮጵያ፣ ኤርትራና ጅቡቲ ይኖራሉ። ሱዳን በኢትዮጵያ ላይ ጥቃት እንደምትሰነዝር አስጠነቀቀች። በጀኔራል አብዱልፈታህ አልቡርሃን የሚመራው የሱዳን መንግስት ጥቃት ሊሰነዝር እንደሚችል የኢትዮጵያን ጦር ሰራዊት አስጠንቅቀዋል። የሱዳን የውጭ ጉዳይና ዓለም አቀፍ ትብብር ለመገናኛ ብዙኃን በሰጠው መግለጫ ከኢትዮጵያ በኩል የድሮን ጥቃት እየተፈጸመብኝ ነው፣ ሰራዊታችን አይታገስም፣ የአጸፋ ምላሽ ይሰጣል ብለዋል። ሉዓላዊነታችን እና የግዛት አንድነታችን የማስከበር መብት አለን ሲልም ጨምረዋል። በጀኔራል ሐምዳን ዳጋሎ የሚመራው የሱዳን ፈጥኖ ደራሽ ኃይል በኢትዮጵያ መስፈሩና ወደ ሱዳን እየተሸጋገረ በአልቡርሃን ሰራዊት ላይ ጥቃት መሰንዘሩ ይታወሳል። ተመልካቾቻችን ዜናዎቻችን እስካሁኖቹ ነበሩ። ጤና ይስጥልኝ።